ይነግግራችሁ ሊያሳብደኝ ነው ቂርቆስ ልጄ ቂርቆስ የልጄን ሰማዕትነት ወይኔ እስከምድረስ አምላኬና ጌቴ ኢየሱስ ክርስቶስ ተመስገን የኔ ሰማዕትነት ያዘገየ የልጄን ሰማዕትነት ወይኔ እስከምድረስ የኔ ሰማዕትነት ያዘገየው አምላኬና ጌቴ ኢየሱስ ክርስቶስ ተመስገን ጌታ ሆይ የልጄን ጽዋን የምጎነጫት ዘንድ ናፍቃለሁ በገነት ከልጅ ጋር አንድ ሆን ዘንድ ማጸናለሁ ገደልሽው አይደል እምቢተኝነቴ ነው ልጅን እንድገለው ያደረገኝ ሞትን ይህን ያህል ለምን እንደምትወጁ መገንዘብ አቃተኝ ወተዶትና አንገቷን ቅላለኝ የእርሷና የልጇን ስጋ ለሰማይ አሞራ ስጥልኝ ነኔ ሞትን አልሽሽ በሕይወቴ ዘመን ሁሉ ስመኘው የነበረው ታላቅ ስጦታ ዘላለማዊ ሕይወትን ያበረከትክልኝ ከመሰየፍሽ በፊት እንዲደረግልሽ የምትፈልጊው ነገር የለም ጸሎትን አደርስ ዘንድ ሰንሰለቱን ፍታት ጌታ ኢየሱስ ክርስቶስ ከቅዱሳንህ ማህበር አንድ ሆን ዘንድ የልጄን ነፍስ የተቀበልክ ምስጋናን አቀርባለሁ ወደ አንተም መጣ ዘንድ ከብሎቹ ደናግል ጋር ወደ ሰርጉ ድግስ እንታደም ዘንድ ልጄንም ከቅፍህ አገኘው ዘንድ ፍቃድህ ይሁን አሜን ታሪኩ ገና አላበቃም በእውነቱ የነገርሽኝ ታሪክ የታላቅ ቅዱሳን ገድል ነው ከከበሩ ነገሮች በላይ ዋጋ አለ ስጋቸውን ለሰማይ አሞራ ትተው ወታደሮቹ ግዳጃቸውን ከፈጸሙ በኋላ ወደ ቤተ መንግስት ተመለሱ ለሰማይ አሞራ ከዚያ በኋላስ ምን ተፈጠረ መቼም ይህንን አያምኑ የነገርሽን እያንዳንዷን ቃል አምንሻለሁ እባክሽን ንገሪኝ ብዙ ሰዎች ሁኔታውን ለመመልከት ከየቦታው መጥተው ነበር ከጧት ጀምሮ ይመላለሱ ነበር ክርስቲናና እኔ የሁለቱንም ስጋ ለማንሳት የተላከ ጋሪ ካለ ብለን ለማየት ወደ ቦታው ሄድ በደረሰን ጊዜ ግን የሚደንቅ ትዕይንትን ተመለከት እባክሽን ሶፊያ ማጓጓቱ ይብቃሽና ታሪካቸውን ንገሪኝ አሞራዎቹ ስጋቸውን ይበጣጥሱታል ብለን አስበን ነበር እናም አሞራዎቹን ለማባረር ዱላ ቢጤ ዘነብ የተመለከትነው ግን የሚደንቅ ትዕይንት ነበር በአሞራዎቹ ፋንታ በስጋቸው ዙሪያ የባህር ወፎችን ነበር ያየን ድምጻቸው ለጌታ ምስጋና ዝማሬ የሚያሰም ይመስል ነበር ስጋቸው ምን አደረጋችሁት በጨርቅ ከፈነን ከጠርሴስ ወጣ ብሎ በሚገኙ ዋሻ በመቃብር ውስጥ አሳረፍነው ማንም ሰው ወደዚያ እንዳትወስዱ አልከለከላችሁ እንዲያውም የጠርሴስ ሰዎች አዝነው ነበር የማያምኑትም እንኳን እንደዚህ ባለ አሰቃቂ ሁኔታ እንዲሞት በዚህ ሕፃን ልጅ ላይ የፈረዱት ምን ቢበድላቸው ነው ክርስቲያኖች ለምን ይደበደባሉ እያሉ ይጠይቁ ነበር ይሄ ነው የሚያስገርመው ነገር ሁሌም እንዲህ ያለ ሁኔታ ከክርስቲያኖች መስዋዕትነት በኋላ ይከሰታል ለዚህም ነው እምነት የዓለማውያንን ነገስታት የመከራ አዋጅ በጽናት መወጣት ያስችላል የሚለው እናን የገዢዎች ብሔራዊ ሃይማኖት እንዲሆን ያስችላል ምክንያቱም የእምነታቸው ጽናት ኃይል ያደርጋልና ነው ፖለቲካ የራሱ የሆነ ህግ አለው መቼም የነገርሽኝ ሁሉ ህዋስን በስሜት የሚያንር ጀብድ ሳይሆን
ክቡር ዋጋ ያለው መንፈሳዊ ሀብት ነው ያደልሽኝ። ዋጋን የሚከፍል እግዚአብሔር ቢሆንም ለዚህ ሁሉ መልካም አገልግሎትሽ ዋጋ ይሆን ዘንድ የሁለቱን ቅዱሳን አጽም በታላቅ ክብር በቆስጠንጢኖስ ካቴድራል እንዲያርፍ አደርጋለሁ። አሁን ቀኑ መሽቷል። የታላላቁን ቅዱሳን ገድል